በመሪ ክርስቶስ አምላክነ ዘመጻ ወሃመ በእንቲአነ በሕማማቲሁ ቤዘወነ። በተመሪ ንሰብሖ ወናልዕል ስሞ እስመ ውእቱ ገብረ መድኃኒተ በእበየ ሳህሉ። ከዚህ በኋላ ክፍል አንድ የኪርያላይሶን አባባል በመሪ ወገን እየቀደሙ በአንሺ ወገን ደግሞ እየተከተሉ አንድ ጊዜ ይዝለቁ። ኪርያላይሶን 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 እብኖዲናዬን ኪርያላይሶን 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 ታኦስናዬን ኪርያላይሶን 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 ተስቦጣናዬን ኪርያላይሶን 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 ማስያስናዬን ኪርያላይሶን 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 ኢየሱስናዬን ኪርያላይሶን 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 ክርስቶስናዬን ኪርያላይሶን 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 አማኑኤልናዬን ኪርያላይሶን። በመጨረሻም የመጀመሪያውን ባለ 5 ዘር ኪርያላይሶንን አስገብተህ ይህን ክፍል ዝጋ። ተመሪውን እንዲሁ ይቀበሉ። ኪርያላይሶን 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 ኪርያላይሶን። የኪርያላይሶን ክፍል 1 አባባል ከዚህ ያበቃል። የኪርያላይሶን ክፍል 2 አባባል በግራና በቀኝ እያስተዛዘሉ አንድ ጊዜ ይዝለቁ። ይህ ማለት በመሪ ኪርያላይሶን ኪርያላይሶን እምኖዲናይን፣ በተመሪ ኪርያላይሶን ኪርያላይሶን ታኦስናይን እያሉ መዝለቅ ማለት ነው። ኪርያላይሶን ኪርያላይሶን እምኖዲናዬን ኪርያላይሶን 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 ታኦስናዬን ኪርያላይሶን 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 ተስቦጣናዬን ኪርያላይሶን 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 ማስያስናዬን ኪርያላይሶን
ኪርያላይሶን ኪርያላይሶን ኢየሱስ ናዬን ኪርያላይሶን 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 ክርስቶስ ናዬን ኪርያላይሶን 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 አማኑኤል ናዬን ኪርያላይሶን። ከዚህ በኋላ ከላይ ጀምረው እያስተዛዘሉ ከመጡ በኋላ የመጨረሻው ባለ 5 ዘር ኪርያላይሶን ለተመሪዎች ይደርሳል። ኪርያላይሶን 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 ተመሪዎች ይህንን ይላሉ ማለት ነው። ከዚህ ቀጥሎ ክፍል 3 የኪርያላይሶን አባባል በመሪ በመጀመር ኪርያላይሶን ኪርያላይሶን ኪርያላይሶን። በዚህ አይነት አባባል በመሪ 21 በተመሪ 20 በል ድምሩ 41 ይሆናል። ከዚህ በኋላ የሰዓቱ መልክአ ሕማማት ያድርሱ። የሰዓቱ ጸሎትና ስግደት ሥርዓት ከተፈጸመ በኋላ ወንጌል ያነበበው ካህን ድምፁን ከፍ አድርጎ የቡራኬ ጸሎት ያሰማ። ቀጥሎ 41 ጊዜ ኪርያላይሶን ይስጥ። ሕዝቡም እንደርሱ ይጸልዩ።